በሆሳዕና ዕለት ለምን ቀለበት እናስራለን? ሆሳዕና ማለት ምን ማለት ነው? በሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በአህያ ላይ ተቀመጠ? በሆሳዕና ዕለት ለምን ዘንባባ እናነጥፋለን? በእርግጥ ብዙዎቻችሁ ይህን ልታውቁት ትችላላችሁ፣ ግን የማያውቁታልና ሼር በማድረግ ይህን ቪዲዮ አድርሱልኝ። ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙን እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሙነ ሕማማት ጸሎተ ፍታት፣ ጸሎተ አስተርእዮ ስለማይፈጸም ጸሎተ ፍታትና አስተርእዮ የሚደረገው በዚህ ዕለት በሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? አንደኛ ጌታችን ለአዳም የሰጠው ቃል ኪዳን ለማስታወስ ከልጅ ልጅ ተወልጄ አድንሃለሁ ያለውን ተስፋ ቃል ለማስታወስ ነው። ሁለተኛ ጌታችን ለእመቤታችን የገባላት ቃል ኪዳን ተምሳሌት ነው። ሶስተኛ ጌታችን ለእስራኤላውያን የሰጣቸው ቃል ኪዳን ተምሳሌት ነው። አራተኛ ጌታችን ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛንም ከሰይጣን ግዛት ከመከራ ሥጋ ከመከራ ነፍስ ከክፋት ከኃጢአት አውጣን ማረን፣ ለንስሐ ሞት አውጣን እንደማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት ለምን በአህያ ተቀመጠ? ትሕትና ለማስተማር የሰላም ዘመን ነው ሲል፣ ለፈለጉ ሁሉ የቅርብ አምላክ ነኝ ሲል፣ በንጽሕና በየዋህነት ለሚኖሩ ምዕመናን አድሬባቸዋለሁ እኖራለሁ ሲል ነው። አህዮቹ ትሑት ናቸው። ረጋ ብለው ነው የሚሄዱት። በቀላሉ ትወጣበታለህ፣ በቀላሉ ትዘዋለህ፣ እንደፈለግክም ታዘዋለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ዘንባባ የመነጠፍ ምስጢር የምን ምሳሌ ነው? አንደኛ ዘንባባ የይስሐቅ በተወለደ ጊዜ ደስ ብሎት አብርሃም ዘንባባ ይዞ እግዚአብሔርን ያመሰገነበት ነው። ሁለተኛ ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታለመልም አምላክ ነህ ሲሉት ነው። ሶስተኛ ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነህ ሲሉት ነው። አራተኛ ዘንባባ የደስታ መገለጫ ነው፣ አንተ ደስ የምታሰኝ ሐዘናችን የምታርቅ አምላክ ነህ ሲሉት ነው። አምስተኛ ዘንባባ እሾሃማ ነው፣ አንተ ሕያው አሸናፊ አምላክ ነህ ሲሉት ነው። ስድስተኛ ዘንባባ እሳት አይበላው ለብልቦ ጌታዋን እንጂ የታማንተ ባህሪ የማይመረመር ነው ሲሉት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።